ሰላም ጤና ይስጥልን። አንድ ደቂቃ ዜናዎች ነን። ከዜናዎች ጋር አብራችሁን ቆዩ። በሽራሮና በሽራሮ ዙሪያ የድሮን ጥቃቶች ወታደራዊ እንቅስቃሴ መኖራቸውን ብዙ ሪፖርቶች ገልጸዋል። አንዳንድ ሪፖርቶች ጥቃቶች የትግራይ መከላከያ ኃይሎች TDF ይገኙበታል ተብሎ በተገለጹ ቦታዎች ላይ እንደተፈጸሙ ይጠቅሳሉ። ነገር ግን የደረሰው ጉዳቶችና የሟቾች ቁጥር አልተረጋገጠም። እነዚህ ክስተቶች ከ2022 የፕሪቶሪያ የሰላም ስምምነት በኋላ በሰሜን ኢትዮጵያ ያለውን የጸጥታ ሁኔታ እንዳይባባስ ስጋት ፈጥረዋል። የሳውዲ አረቢያ የአገር ውስጥ ጉዳይ ሚኒስቴር ዛሬ 3 ኢትዮጵያውያን በሞት መቅጣታቸው አስታወቀ። በዮርዳኖስ የሚገኘው የአሜሪካ ኤምባሲ ዜጎች በመካከለኛው ምስራቅ ለቀው እንዲወጡ አሳሰበ። በኦማን የባህር ዳርቻ 2 ነዳጅ ጫኝ መርከቦች ላይ ጥቃት ፈጸመ። በኢራን የኢነርጂ መሰረተ ልማት ላይ ያነጣጠረው አዲስ መጠነ ሰፊ ጥቃት መታቀዱ ተሰማ። ሐማስ በትክክል ትጥቅ ሳይፈታ ወታደሮቻቸውን ከጋዛ እንደማይወጡ አንድ የእስራኤል ባለስልጣን ተናገሩ።